ሰላም ጤና ይስጥልን የታሪክ ጓዳ ቤተሰቦች ደህና ናችሁ? እንዴት ናችሁ? ሳምንቱ እንዴት አለፈ? ፈጣሪ እግዚአብሔር ይመስገን ብለን የምንለዋወጠውን የማይከፈልበትን የዘውትር ሰላምታዬን በማቅረብ ትንታኔን እንደሚከተለው አቀርባለሁ። ለማናቸውም እርምት እና ማስተካከያ እርምጃዎች ገንቢ ሆነው ከተገኙ ትራያንጉሌት ኤንድ ቫሊዴት አድርጌ የምቀበል መሆኑን ስገልጽላችሁ በታላቅ ደስታ ነው። አሁን በቀጥታ ወደ ጉዳያችን እንሄዳለን። ህዳር 8 1962 ዓ.ም በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ልደታ አዳራሽ ለተሰበሰቡ ታዳሚያን በዋለልኝ መኮንን ካሳ በተባለው የአራተኛ ዓመት የፖለቲካ ሳይንስ ተማሪ በነበረው ተማሪ የቀረበው በኢትዮጵያ ታሪክ ለመጀመሪያ ጊዜ ኢትዮጵያ ውስጥ የብሔር ጭቆና አለ የሚል መከራከሪያ ነጥብ ይዞ የመጣውን ዛሬም ድረስ ከመድረክ ያልወረደውን እኔ፣ አንተ፣ አንቺ ወይም እርሶ ይህን ቪዲዮ የምትመለከት የምንኖርባትን ቦታ የምናወራውን ቃለ ምልልስ የንግግር ቃና ማህበራዊ መስተጋብር የወሰነውን የዋለልኝን ባለመስገጽ ጽሁፍ ሙሉውን ወደ አማርኛ በመመለስ ማቀርብላችሁ ይሆናል። አብራችሁን ቆዩ። ዋለልኝ እንዲህ ይጀምራል። የዚህ ጽሁፍ ዋና ዓላማ አይነኬ በሆነው ግን ደግሞ በዚች ሀገር ውስጥ አስፈላጊ በሆነ አጀንዳ ላይ ውይይትን መጫን ነው። እርሱም የብሔሮችን ጥያቄ ይመለከታል። ይህ ጽሁፍ ለአንድ ለሆነ ጉዳይ ተብሎ የተዘጋጀ ነበር። ነገር ግን በጊዜ መጣበብና በሌሎች ምክንያቶች ዘርዘር ያለ ነገር ሊታከልበት አልቻለም። እንዲያም ሆኖ ለመነሻ ያክል በቂ ነው ብዬ አስባለሁ። አንባቢዎች ይህን ጽሁፍ በሙሉ አውዱና ይዘቱ እንጂ ነጠላ ሐረጋትን እየመዘዛችሁ እነዚያን በማራገብ እንደማትጠመዱ ተስፋ አደርጋለሁ። ይልቁንስ በዚህ ትንታኔ ያነሳዋቸው ነጥቦች በዝርዝር መታየት አለባቸው። አሁን የተማሪዎች ንቅናቄ ወደ አዲስ ምዕራፍ ተሸጋግሯል። ያውም ሶሻሊዝምን የተማሪዎች ርዕዮተ ዓለም ማድረግ ተችሏል። በተማሪው እንቅስቃሴ ውስጥ ያሉት ሶሻሊስታዊ ኃይሎች ወሳኝ ጉዳዮችን ወደ አደባባይ ማምጣትና ለውይይት ማብቃት አደገኛና መዘዘኛ ነው ብለው ያምናሉ። ምክንያቱም ሰዎች በተሳሳተ መንገድ ይረዱናል የሚል ስጋትና ፍርሃት ስላላቸው ነው። ከነዚህ ወሳኝና ልባት ካልተገኘላቸው ጉዳዮች መካከል አንዱ የብሔር ጥያቄ ነው። አንዳንዶች ስሙን አጣጥለው ጎሰኝነት ይሉታል። እኔ ግን በግሌ ብሔርተኝነት የሚለውን ቃል ለመጠቀም ወድጃለሁ። በፓናል ውይይቶችም ሆነ በታገል መጽሔት ጽሁፎች ላይ በአንዳንድ መርሃ ግብሮች በሚቀርቡ ንግግሮች ብቻ ሳይሆን በበራሪ ወረቀቶች ላይ በተናጥል በሚደረጉ ውይይቶች ሳይቀር ይህን ጉዳይ ከቁም ነገር ወስደን አናየውም። በእርግጥ እንዲህ አይነቱን ሐሳብ ማንሳት ተማሪውን ይከፋፍላል። መንግስትም አጋጣሚውን ተጠቅሞ ጣልቃ በመግባት አብዮታዊውን የተማሪዎች ንቅናቄ ሐቀኛ ውይይት ለማጣጣል ይጠቀምበታል የሚል ስጋት አለ። ከባለፈው ዓመት ጀምሮ ይህን ወደ ጎን የተባለውን የብሔሮች ጥያቄ በተመለከተ እጅግ ጥቂት ሰዎች ድብቅ በሆኑ ቦታዎች መወያየት ጀምረው ነበር። ውይይቱ ግላዊ ቢሆንም የምክክሩ ነጥቦች እንዲሾልኩ እየተደረገ በብዙዎች ዘንድ አለመግባባቶች ተፈጠሩ። የተጋነኑ አሉባልታዎችም ተረጩ። እስኪመስለኝ ድረስ ተማሪዎች የፈለገ አወዛጋቢና ስሜታዊ የሚያደርጉ ጉዳዮች ቢኖሩ እንኳን ለመጋፈጥ ብቃቱ አላቸው። እናም ለዚህ ጠቃሚው ነገር ውይይት ማድረግ ነው። ለመሆኑ ኢትዮጵያ ምን አይነት ህዝቦች የሚኖሩባት ሀገር ነች? ህዝቦች የሚለውን ቃል የምጠቀመው ኢትዮጵያ በሶሺዮሎጂ ቋንቋ አንድ ወጥ ብሔር የሚኖርባት ሀገር ስላልሆነች ነው። ኢትዮጵያ የራሳቸው ቋንቋ፣ አለባበስ፣ ታሪክ፣ ማህበራዊ አደረጃጀት እና የሚኖሩበት ግዛት ያላቸው የብሔር ብሔረሰቦችና ህዝቦች ድምር ውጤት ነች። ብሔርስ ምንድነው? ብሔር አንድ የሆነ ቋንቋ የሚናገር የራሱ የሆነ ያለባበስ ዘዬ ያለው አንዳች ታሪክ ያለው ኢኮኖሚያዊና ማህበራዊ አደረጃጀቶችን የፈጠረ ማለት ከሆነ ኢትዮጵያ የኦሮሞም፣ የትግራይም፣ የአማራም፣ የጉራጌውም፣ የሲዳማም፣ የአደሬውም ተወደደም ተጠላም የሶማሌውም ሀገር ነች። እውነተኛ የኢትዮጵያ መልክ ይህ ነው። በእርግጥ የገዢው ፓርቲ የሚሰብከው እና በርካታ ተከታዮቹ የሚያስተጋቡት የውሸት የኢትዮጵያ ብሔርተኝነት አለ። ይህ የውሸት ብሔርተኝነት ምንድነው? ይህ የአማራ ወይም የአማራና የትግራይ የበላይነት ያለበት ነውን? እስኪ ዝም ብላችሁ የሆነን ሰው የኢትዮጵያ ባህል ምንድነው በሉት። የኢትዮጵያ ሙዚቃ፣ የኢትዮጵያ ቋንቋ፣ የኢትዮጵያ ብሔራዊ አለባበስ ወዘተ ምንድነው ብላችሁ ብትጠይቁት መልሱ ወይ የአማራ አሊያም የአማራና የትግሬ የሚል ነው። እንደ ሰው እውነተኛ ኢትዮጵያዊ ለመባል የአማርኛ ቋንቋ መናገር፣ የአማርኛ ሙዚቃ መስማት፣ የአማራና የትግራይ እምነት የሆነውን የኦርቶዶክስ ሃይማኖት መከተል፣ የአማራና የትግሬን ሸማን ለብሶ በዓለም አቀፍ ጉባኤ ላይ መገኘት ወዘተ ማለት ነው። አንዳንዴ እንዳውም ኢትዮጵያዊ ለመባል ስምህን ሳይቀር መቀየር ሊኖርብህ ሁሉ ይችላል። ባጭሩ የአማራን ጭንብል ማጥለቅ ኢትዮጵያዊ ያሰኛል። ብሔራዊ ማንነትህን ማስረገጥ ወይም አማራ ሆነህ መወለድ ይገባሃል። በህገ መንግስቱ መሰረት ትምህርት ለመማር፣ ስራ ለመቀጠል፣ በእርግጥ ጥቂት ቢሆኑ መጽሐፍት ለማንበብ፣ ሬዲዮ ለመስማት አማርኛ ማወቅ ግዴታ ነው። ሶማሌ ከሆንክ አሊያም በአስመራ የምትኖር ኤርትራዊ ከሆንክ ይህ እድል የለህም። ከማርክሲዝም ጋር ለተነካካ ማንኛውም ሰው ባህል ከኢኮኖሚ ልዕለ ኃያልነት ያለፈ ነገር የለውም። ስለዚህ የባህል የበላይነትና ቁጥጥር ያለው ሰው የኢኮኖሚ የበላይነትም እንደሚኖረው ሳይታለም የተፈታ ግልጽ ነው። የኢኮኖሚ ቁጥጥር ለመመልከት ጥልቅ ማሳያ የሚሆንን አማራና መጠነኛ ቁጥር ያላቸው የትግራይ ነፍጠኞች በደቡብ የዘረጉትን ስርዓትና እነዚህ ሁለት ኃይሎች በከተሞች የፈጠሩትን ጥምረት ነው። በእርግጥ ይህንን ትንተና ለመሞገት የሚቀርበው ክርክር አብዛኛው የአማራና የትግራይ ህዝብ አሁንም ቢሆን በገጠር በድህነት አረንቋ ውስጥ የሚኖር መሆኑን ማንሳት ነው።
በእንግሊዝ ኢምፔሪያሊዝም ወቅት እኮ የሀገሪቱ ሰራተኞች ከሰው በታች እንዲኖሩ ተደርጓል። ሌላው የመከራከሪያ በገዥ ቡድኑ ካቢኔ ውስጥ ከአማራም ሆነ ከትግሬ የማይወለዱ 2 ወይም 3 ሚኒስትሮች፣ 1 ወይም 2 ጀነራሎች፣ 1 ሎት ሀገረ ገዢዎች፣ በርካታ ባላባቶች አሉ የሚለው ነው። ግን እንደ እንግሊዝ ያሉ ኢምፔሪያሊስቶች በቅኝ የያዟቸውን ግዛቶች የሚያስተዳድሩት የበለጸጉ የጎሳ አለቆችን ድጋፍ በማግኘት ነው። ሁፌትም ቦይኔትም ሴንጎርም የፈረንሳይ ብሔራዊ ምክር ቤት አባል ነበሩ፣ እንዳውም ሚኒስተር ነበሩ። የነሱ በዚህ ደረጃ ሹመት ማግኘት ግን የሴኔጋልንም ሆነ የአይቮሪ ኮስትን የነጻነት ጉዞ አልቀነሰውም። የአማራ የኢኮኖሚና የባህል ብልጫም ሆነ የትግራዮች አጋርነት የሆነ የታሪክ አጋጣሚ ውጤት ነው። አማሮች የበላይ የሆኑት በተፈጥሯቸው ኢምፔሪያሊስቶች ስለሆኑ አይደሉም። ይህንን ኦሮሞዎችም ወላይታዎችም ሊያደርጉት ይችሉ ነበር። እንዳውም የበላይነት ለመያዝ ሞክረው እንደከሸፈባቸው ታሪክ ይነግረናል። ይህ ግን አሁን ያለውን ሁኔታ በይቅርታ እንድናልፈው አያደርገንም። የሆነ ቦታ መቆም ይኖርበታል የሚለው አሁናዊ ጥያቄ ነው። ስለዚህ እውነተኛዋንና ትክክለኛውን ሀገረ መንግስት መገንባት አለብን። እውነተኛ ሀገረ መንግስትስ ምንድነው? ብሔሮች በኩልነትና በጋራ የሚሳተፉባት፣ ሁሉም ብሔሮች የራሳቸውን ቋንቋ፣ ታሪክ የሚያበለጽጉባት ሀገር ማለት ነው። የአማራውም፣ የትግሬውም፣ የአደሬውም፣ የወላይታውም፣ የሶማሌውም፣ የጉራጌውም ወዘተረፈ ሀገር ሆና ሁሉም በኩል የሚታዩባት ሀገር ማለት ነው። አንዱ ብሔር በሌላው ላይ የኢኮኖሚም ሆነ የባህል የበላይነት የማይዝባት ማለት ነው። ቀጥሎ የሚነሳው ጥያቄ ታዲያ ይህችን ሀቀኛ ዲሞክራሲያዊትና ግልጽነት የሰፈነባት ሀገር እንዴት እንገንባ የሚለው ነው። ይህንን ወታደራዊ በሆነ መንገድ ማሳካት ይቻላል? በፍጹም። መፈንቅለ መንግስት ማለት ግለሰቦችን በሌሎች ግለሰቦች መተካት ነው። አሁን ካለው አገዛዝ ሻል ያለ ሊበራል ሊሆን ይችላል። ነገር ግን በብሔርና በመደብ መካከል ያለውን ተቃርኖ አይፈቱትም። እነ መንግስቱ ነዋይና ግርማሜ ነዋይ አሊያም ታደሰ ብሩ መፈንቅለ መንግስትን አላሳኩም። እነዚህ ሁለት አካላት ማለትም የነዋይ ልጆችና የታደሰ ብሩ የመፈንቅለ መንግስት ሙከራ ከተወራ በኋላ የተሰጡ አስተያየቶች ፍጹም የተራራቁ ነበሩ። የነዋይ ልጆች የፍንቅላ ሙከራ በብዙዎች ድጋፍ ነበረው። ምክንያቱም ወንድማማቾቹ እንደ ወርቅነህ ገበየሁ ያሉ ከሸዋ የማይወለዱ ሰዎችን ያሳተፈ ቢሆንም በጥቅሉ ኢትዮጵያውያን ወይም በሌላ መልኩ አማራዎች ያካሄዱት መፈንቅለ መንግስት ስለነበር ነው። ይህ ጉዳይ ታደሰ ብሩ ጋር ሲመጣ ግን የጎሰኞች አመጽ ተደርጎ ነው የተነገረው። ለምን? ምክንያቱም ታደሰ የሚያካሄደው መፈንቅለ መንግስት የኦሮሞን የበላይነት ማምጣት እንጂ ብሔሮችን የማይጠቅም ስለሆነ ነው። መፈንቅለ መንግስትን እያበረታታው አይደለም። የታደሰ ብሩ ሙከራ ግን በአንድ ነገር የተሻለና ጠቃሚ ነገርን የጠቆመ ነበር። ይኸውም ለኦሮሞ እህትና ወንድሞቻችን ክብርን አጎናጽፏል። ለራስ ክብር መስጠት ደግሞ ለየትኛውም ህዝባዊ አብዮት ቅድመ ሁኔታ ነው። አብዮተኛ ተብዮችና በታደሰ ፍንቅላ ሙከራ የተሳለቁ ተማሪዎች እንኳን ይህንን አላጤኑትም። በዚህ አጋጣሚ የአማራና የትግራይ የበላይነት ሐሳቤ ምን ያህል ጥልቅ እንደሆነ መረዳት ትችላላችሁ። ይህ የመንግስት ፕሮፓጋንዳ ውጤት ነው። ቃል በቃል እየተረጎምኩት ያለሁት የዋለልኝ ጽሁፍ እንደቀጠለ ነው። ቪዲዮ ላይክ፣ አካውንቱን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ዳይ ወደ ትራንስሌሽን ዋለልኝ እንዲህ ይቀጥላል። የኤርትራ ነጻ አውጪ ግንባርና የባሌ ትጥቅ ትግል ግቦቻችን ያሳኩልናልን? አሁን በያዙት ግብና አወቃቀር በፍጹም። የነዚህ ሁለት ኃይሎች መሪዎቻቸው የአካባቢ ቡርዣዎችና ፊውዳሎች ናቸው። ምንም ዓለም አቀፋዊ እይታ የላቸውም። ዓለምን የምታይበት መነጽር ደግሞ ለግብህ ወሳኝ ነው። ግን በአንድ ነገር ትክክል ናቸው። እነሱም የሚደርስባቸውን ብሔራዊ ጭቆና ይፋ አድርገዋል። ከነዚህ ኃይሎች ጋር በዚህ መልኩ ግጭት ውስጥ መግባት የለብንም። ዓላማቸው ግን ከዚያ ካሉበት አካባቢ የሚርቅ አይደለም። ትግላቸውን ወደ ሌሎች ብሔሮች ማስፋፋት አይሞክሩም። ሰፋ ያለ አመለካከትና ዓላማ ይዘው በአገዛዙ መሰረታዊ መግዣዎች ላይ ለማመጽ አይጥሩም። ሆነ ብለው የአካባቢያቸው ገዥ መደብ ከብሔራዊ ጭቆናው ጋር እንኳን እንደሚገናኝ ዘንግተውታል። በአጭር ቋንቋ ወይም አገላለጽ የባሌና የኤርትራ ትግሎች በወታደሩና በሰራተኛው ኃይል የሚመሩ ንቅናቄዎችም አይደሉም። ስለዚህ ሶሻሊስትም አይደሉም። የጌቶች ለውጥ ያደረጉ እንጂ በሶሻሊስታዊ ሐልዮት ተገዝቶ ለብዙሃኑ ደህንነት የተነሱ አይደሉም። ይህ በጎጃም ለተካሄደው አመጽም ይሰራል። በዚህ አጋጣሚ በዚህ ካምፓስ ውስጥ የአማራ የበላይነት ምን ያህል እንደተራ ነገር እንደተወሰደ ለማሳየት እድሉን ልጠቀምበት። የኤርትራ ነጻ አውጪ ነኝ ያለውን ጀብሃን እንደ ኃጢአተኛ እንቆጥረዋለን። ይህ ድርጊት የሚደግፍ አንድ ጽሑፍ ቢወጣ በተማሪዎች ማህበራት በወዟና በኒውስ ውግዘት ይገጥመዋል። የጎጃም አመጽ ሲነሳ ግን ይለያል። አብዮተኛ ነን በሚሉት ኃይሎች ሳይቀር የጎጃም አመጽ ድጋፍ ይደረግለታል። ልብ በሉ። እነዚህ ንቅናቄዎች እውነተኛዋን ኢትዮጵያን ለመገንባት ለምናደርገው ጥረት አዋጭና ዘላቂ መፍትሄ አይደሉም እያልኩ ነው። ግን ጀብሃም ሆነ የባሌ ንቅናቄ የጎጃም አመጽ አሁን ያለውን አገዛዝ በማዳገም ረገድ ጠቃሚ ናቸው። ከዚህ አልፎ በቀጣይ ሐቀኛ ሶሻሊስታዊ አብዮት ስናደርግ ሊፈቱ የሚገባቸውን ቅራኔዎች አስተዋውቀዋል። አሁንም አንድ ነገር ማስረገጥ አለብኝ። እነዚህ ንቅናቄዎች ዓላማቸውን መገንጠል ስላደረጉ እየተቃወምኳቸው አይደለም። መገንጠል ያኔ ያክል እንደኖር የሚቆጠር ነገር አይደለም። እውነት ለመናገር መገንጠል በአንድ መንግስት ስር ብሔራዊ ጭቆና እየደረሰብህ ከመኖር የተሻለው ነው። እዚህ ጋር ሌኒንን ላንሳው። እሱ እንዲህ ይላል። ህዝብ የመገንጠል ጥያቄ እሳቤ ውስጥ የሚገባው ብሔራዊ ጭቆናና ብሔራዊ ተቃርኖን መታገስ ሲያቅተው ነው። ኢኮኖሚያዊ ግንኙነቱን በሚደነቃቀፍበት ወቅት ነው። በዚህ ጊዜ የነጻነት ናፍቆቱና የመደብ ጥያቄው ይፋፋምና ወደ መገንጠል ይሄዳል። በ1896 በለንደን በተካሄደው ዓለም አቀፍ ሶሻሊስታዊ ጉባኤ የተላለፈው ውሳኔ ለብሔሮች
ራሳቸውን በራሳቸው እንዲያስተዳድሩ መፍቀድ፣ በብሔራዊ ማንነታቸው ምክንያት በወታደራዊ አሊያም በሌላ አይነት አገዛዝ ውስጥ ላሉት ሰራተኞችና አርሶ አደሮች አጋርነት ማሳየት ይገባል ያለውም ለዚህ ነው። ዋለልኝ የሌኒንን ጽሑፍ ከጠቀሰ በኋላ እንዲህ ይላል። የመገንጠል አጀንዳውን አርሶ አደሮችና ሰራተኞች እስከመሩትና ዓለም አቀፋዊ ግዴታቸውን እስከተወጡ ድረስ መደገፍ ብቻ ሳይሆን ወታደራዊ አስተዋጽኦ ማበርከት ያስፈልጋል። ህዝቡን በዝብዘው እስክጨርሰው ድረስ አጋርነት መጠየቅ ራስ ወዳድነትና ኋላ ቀርነት ነው። ትግሉ አዳሃሪ ነው ወይስ ተራማጅ ነው የሚለው ነው እንጂ የመገንጠል አጀንዳው ሊያስጨንቀን አይገባም። ሶሻሊስት ኤርትራ ወይም ባሌ በዚህ ሀገር ለሚካሄደው ሶሻሊስታዊ አብዮትና ሀገሪቱን እንደገና በማዋቀር ረገድ ዲሞክራሲያዊ መንግስት ለመገንባት እርሾ ይሆኑናል። አሁን ወደ ወሳኙ ጥያቄ እንመለስና እኩልነት የሰፈነባት የሁሉም ብሔሮች የሆነች ዲሞክራሲያዊት ሀገረ መንግስት እንዴት እንፍጠር ብለን እንነሳይ። ይህን ማሳካት የምንችለው በአመጽ በአብዮት በትግል ነው። ግን ሁልጊዜም ካገዛዙ የውሸት ብሔርተኝነት ፕሮፓጋንዳ ራሳችንን እንጠብቅ። አብዮቱ የሆነ ቦታ ሊጀመር ይችላል፣ ተገንጣይም ሊጀምረው ይችላል። ተራማጅ በአርሶ አደሩና በሰራተኛው መደብ የሚመራ ግቡም አብዛኛውን የኢትዮጵያን ህዝብ ነፃ ማውጣት ያደረገ ለብሔሮች የኢኮኖሚና የብሔር ነፃነትን የሚያጎናጽፍ መሆን ግን ይኖርበታል። የአብዮታውያን ጥያቄ መሆን ያለበት ንቅናቄው ሶሻሊስት ነው ወይስ አዳሃሪ ነው የሚለው ነው እንጂ ተገንጣይ ነው ወይስ አይደለም የሚለው አይደለም። በሂደት ሶሻሊዝም ግቡ ዓለም አቀፋዊነት ነው። ሶሻሊስታዊ ንቅናቄ ተገንጣይ ሆኖ አይቆምም። ሌኒን ህዝብ በዕለት ተዕለት ኑሮው ጂኦግራፊያዊና ኢኮኖሚያዊ ግንኙነቶች የበለጠ እንደሚያስፈልጉት ያውቃል። ትልቅ ሀገርና ትልቅ ገበያም እጅግ እንደሚያስፈልጉት ይረዳል ይላል። ከዚህ አንፃር እንደኛ ያለ በሁሉም ማዕዘን የሚዋከብ አገዛዝ ባጭሩ መውደቁ አይቀርም። ግን የብሔሮች ንቃተ ህሊና ደረጃ የተለያየ ሲሆን ነቅተናል የሚሉ ኃይሎች በቅድሚያ ራሳቸውን ነፃ ማውጣት በመቀጠልም ሌሎችን ነፃ ለማውጣት ማገዝ ግዴታቸው ነው። ይህ ሲሆን የተሟላ ነፃነት ይመጣል። ይህ በኮሪያ አልሆነምን? እንዲህ ያለውን ትግል እንደግፋለን ወይስ አንደግፍም? እና ታዲያ ስለ ጎሳ ስለ መገንጠል ማውራት ምን እርባና አለው? የተከበራቸው የጓዳችን የትንታኔ ማዕድ የትረካ እልፍኝ ቤተሰቦች የዋለልኝ 5 ገጽ እንግሊዝኛ ጽሑፍ ወደ አማርኛ ተዛማጅ ትራንስሌሽን ስትተረጉመው ይህንን ይመስል ነበር። በዚህ መልኩ ህዳር 8 1962 ዓ.ም በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ግቢ ውስጥ በልደት አዳራሽ ለተሰበሰቡ ታዳሚያን ዋለልኝ ያቀረበውን ጽሑፍ ሌሎች ሰዎች ሰጠውት እንጂ ይሄ የሱ አቋም አይደለም። ጉዳዩን ከሲአይኤ ጋር ጭምር የሚያገናኙት አልጠፉም። ስለዚህ ይህን እሳቤ መረጃ ፈንፍኖ በመፈለግ ለማስረጃነት መብቃቱንም ማረጋገጥ አሁንም ወደፊት የሚመጣውን ትውልድ ከዘር ፖለቲካ ባርነት ቀንበር ማውጣት አለብን። በተለይ አንጋፋ የታሪክ ምሁራን ጊዜ፣ ገንዘብ፣ ጉልበታችሁን ይፈርታችሁን ዊዛውት ኤኒ ኪውድ ፕሮኪው ራሳችሁን ክዳችሁ ለኢትዮጵያ ህልውና ለኢትዮጵያውያን አብሮነት ጣሩልን ስል በአክብሮት በትህትና ከተቀመጥኩባት ዴስክ በመነሳት ታሪካዊ ጥሪ ማቅረብ እፈልጋለሁ። ምክንያቱም በእርግጥ ይህ የዋለልኝ ጽሑፍ እውነት የዋለልኝ አቋም ነበር ወይ ብለን ስንጠይቅ ይህን የሚያጠናክርልን በ1959 ዓ.ም የአዲስ ዘመን ጋዜጣ ይፋ ያወጣውን የስነ ጽሑፍ ውድድር ውስጥ ዋለልኝ በመሳተፍ የናዚራው እስረኛ የሚለው መጣጥፉ ሽልማት አግኝቶ ነበር። እናም በዚህ ማለትም በናዚራው እስረኛ በሚለው ጽሑፍ ውስጥ ያለው ዋለልኝና የብሔሮች ጥያቄ በኢትዮጵያ ኦን ዘ ኩዌስችን ኦፍ ናሽናሊቲ ኢን ኢትዮጵያ በሚለው ጽሑፍ ውስጥ ያለው ዋለልኝ ፍጹም ሆድና ጀርባ ጽንፎች ሆነው እናገኛቸዋለን። እንዴት አንድ ሰው ሁለት ጽንፎችን ይሆናል? መጠናት የሚገባው ቁም ነገር ነፍስ አድን የጥናት አርዕስት ነው። ምናልባት ያ ስለ ብሔሮች የሚያነሳው ጽሑፍ እውነትም የአድዋ ተሸናፊዎች የምዕራባውያኑ በኢትዮጵያ ፖለቲካዊ ያለመረጋጋት መበልጸግና የ5000 ዓመት በላይ አሁን ባለው የፖለቲካ ሙያዊ ቃል የሀገረ መንግስትነት ታሪክ ያላትን ሀገር ማኮስመንና ከቀንዱ ፖለቲካዊ ካርታ መሰረዝ ራዕይና ተልዕኮ አካል እንደሆነ ማን ያውቃል? እስኪ እንጠራጠር። Be skeptical is good sometimes because of it may lead to a factual historical journey። እንዳውም ታሪክ ውስጥ ያለቀለት የመጨረሻ እውነት የሚባል ነገር የለም። ስለዚህ ለምንድን ነው ማጥናትን ትተን በስንፍና ድር እየተረማመድን እድሜ ዘመናችን ስለ ኤትኒክ ፖለቲክስ ኤትኒክ ኦፕሬሽን መኖር አለመኖር የምንፋለመው? እዚህ ላይ የዋለልኝን ጽሑፍ በአንድ አርፍተ ነገር እንግለጸው ከተባለ ኢትዮጵያ ውስጥ የብሔር ጭቆና አለ የሚል ነው። ለዚህ ብያኔ የሚሆን ጥያቄ እናንሳ እስኪ። ጭቆና ስለመኖር አለመኖር ብዙ የሚያከራክር አይደለም። ጭቆናውን የብሔር ነው ወይስ አይደለም የሚል መጠይቅ አንስተን በቀጣይ ዝግጅቶቻችን በሰፊው እንዳስሳለን። ጥያቄውን ወደ ቀልባችን ተመልሰን እንጂ ኤትኒካሊ ናሮድ ኤንድ አይዲዮሎጂካሊ ኢንቶክሲኬትድ ሆነን አይደለም መልስ ለመስጠት መዘጋጀት ያለብን። ሌላ ጥያቄ ለጨምርላችሁ። ኢትዮጵያ ውስጥ እውነት የብሔር ጭቆና ነበር ወይስ የፖለቲካ ኃይሎች የስልጣን መያዣ ስልት ነው? እውነት ጭቆናው የብሔር ጭቆና ነው ከተባለ በ1987 ዓ.ም የወጣው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት ለብሔሮች ራስን በራስ የማስተዳደር ሉዓላዊ ስልጣን የሰጠ ነው። እስከ መገንጠል ድረስ ስልጣን የተሰጣቸው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ለምን እዛ ጋር ትግላቸው እና በብሔር መደራጀታቸው አላቆመም? ከዚህ ህገ መንግስት በኋላ የብሔር ጥያቄ በሚገባ መልስ አግኝቷል ከተባለ በኋላ ኢትዮጵያ ውስጥ አሁንም ድረስ በብሔር የሚደራጁ ለቁጥር የሚያስቸግሩ በርካታ ፓርቲዎች አሉ። ስለዚህ የብሔር ጭቆና የሚለው አጀንዳ እውነተኛ ነው ወይስ
ብዙ የሥራ ፈጠራ በሌለባት ኢትዮጵያ ውስጥ ስልጣን የምርጫ ሳይሆን የፓርቲዎች የህልውና ጥያቄ በሆነባት ኢትዮጵያ ውስጥ የስልጣን መያዣ ስልት ነው። አንዳንዴ ዲሞክራሲ የሚገነባበት ጠንካራ ኢኮኖሚ መሰረት አስፈላጊ ነው። ማለትም በኢኮኖሚ ጠንካራ መሆን ማለት በራሱ ደረጃ ለዲሞክራሲ ይሁን መሆን ወይም ማበብ ወሳኝ ነው። አስቡት እስኪ ኢትዮጵያ ውስጥ ባለፉት ዓመታት የተደረጉት ምርጫዎች ከአወዛጋቢነት የጸዱ አይደሉም። ምክንያቱም ለገዢው ፓርቲ ስልጣን ሀገርን የመምራትና የማስተዳደር አሊያም በኢትዮጵያ የፖለቲካ ማማ ላይ ከፍ ብሎ የመታየት ያለመታየት ጉዳይ ሳይሆን የበምን እኖራለሁ ጥያቄም ጭምር ነው። ነገር ግን ባደጉት ሀገራት መሪዎች ተርማቸውን ሲጨርሱ ህዝብን አመስግነው ስልጣኔን ተረከቡኝ ይላሉ። ለአብነት ያክል የአሁኑ የኔዘርላንድ ጠቅላይ ሚኒስትር ማርክ ሩቴ ያለ ጥበቃ ጋርድ በብስክሌት ቦምቦልናቸውን እየገመጡ ወደ ቢሮአቸው ይሄዳሉ። ኔዘርላንድ ውስጥ ዲሞክራሲ ስጋ ለብሶ ወቅ ሲያደርግ ታዩታላችሁ። ዲሞክራሲ በአካል ስጋ ለብሶ ማለት ነው። ለምን ካላችሁ መሪዎች ከስልጣን ወይም ከጠቅላይ ሚኒስትርነት ውጭ ኑሯቸውን ለመደጎም የሚያስችላቸው የራሳቸው ስራ ስላላቸው ነው። ስራ ያለው መሪ ደግሞ ተርሙን ሲጨርስ ስልጣኑን አልለቅም ብሎ ሙጥኝ አይልም። ይህ ሲሆን በዲሞክራሲ ስርዓት ፓርቲዎች በምርጫ መሸነፋቸውን በጸጋ መቀበል አለባቸው የሚለውን መርህ በተግባር ይተረጉመዋል። ስለ ዲሞክራሲያዊ ምርጫ እያወራሁ አይደለም። ይልቁንስ የብሔር ጭቆና የሚለውን እውነተኛ ነው ወይስ የስልጣን መያዣ ስልት ነው የሚለውን ጥያቄ ይበልጥ ኢላቦሬት ለማድረግ ነው። ከዋለልኝ ጽሁፍ በኋላ ልክ እንደ ዋለልኝ ጽሁፍ ያልናኝ ለዋለልኝ ካውንተር የሆነ ጽሁፍ በሶማሌ ተወላጅ በሆነው በአብዱል መጂድ ሁሴን ብሔራዊ የዩኒቨርሲቲ ተማሪዎች ሰርቪስ ፕሮግራም አማካኝነት ወደ ጎንደር ተልኮ በነበረበት ወቅት ባደረገው ምልከታ የአማራ ህዝብ ወይም ማህበረሰብ ከሌላው ማህበረሰብ አንጻር ጨቋኝ ሊያሰኘው የሚችል ነገር አለመኖሩን ጽፎ ነበር። ነገር ግን በብሔር እየተደራጁ በተቆርቋሪነት ስሜት ኑሯቸውን የሚደጉሙ ስራ ጠል ግለሰቦችና የፖለቲካ ቡድኖችን ጉሮሮ የሚዘጋ ጽሁፍ በመሆኑ ተቀባይነትና ጆሮ ሊያገኝ አልቻለም። ምክንያቱም የሰው ልጅ ተፈጥሮ በራሱ የአብሮነት መንፈስ ያላቸው 1000 ነገሮች ቢነገሩት ከ1000ዎቹ ውስጥ አንድ መጥፎ ነገር ከተነገረ አሉታዊ ነገሮች ላይ በማተኮር የራሱን መቃብር ይቆፍራል። የዛሬው ስራችን ይህን ይመስል ነበር። ሐሳብ አስተያየታችሁን በኮሜንት ሴክሽን ስር ኮምቱት። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ።